ብዙዎቻችን ሰማዕቱን ብለን በስሙ የምንምልበት ቅዱስ ጊዮርጊስ መደቡ ከገዢዎችና ነገስታት ወገን ቢሆንም ለክርስቶስ ፍቅር ብሎ በ27 ዓመቱ ከ3 ሞቶች ተነስቶ በአራተኛው ሞት ፍጹም ሰማዕት የሆነው ሊቀ ሰማዕታት እንደ አባቱ ወታደር እንደ ሐዋርያት ሰባኪና ለቅዱስ እስጢፋኖስ ሰማዕት የሆነው የቤሩቱ ኮከብ የልዳው ሰማዕት ቅዱስ ጊዮርጊስ ማን ነው? በዚህ ቪዲዮ ከተወለደበት ልዳ ተነስተን ተአምር በሰራበት ቤሩት አድርገን ሰማዕት እስከሆነበት ቦታ ድረስ በሐሳብ እንዘልቃለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጊዮርጊስ ማለት የሃይማኖት ገበሬ ማለት ነው። ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ የተባለም ይተረጎማል። አባቱ የቀጰዶቅያ ተወላጅ የሆነ ቅዱስ አንስጣስዮስ ወይም ዞሮንቶስ ሲባል እናቱ የልዳ ተወላጅ የሆነችው ቅድስት ቴዎብስቲያ ወይም አቅሌሲያ ትባላለች። ሁለቱም እግዚአብሔርን የሚወዱ ክርስቲያኖች ነበሩ። አባቱ ዞሮንቶስ መባሉ በሮም ሲሆን አንስጣስዮስ መባሉ ደግሞ በቅብጥ ቋንቋ ነው። አባቱ አንስጣስዮስ የልዳ መኳንንት ሆኖ ተሹሞም ይኖር ነበር። እነዚህ ደጋግ ክርስቲያኖች ጥር 20 ቀን 277 ዓመተ ምህረት በሀገረ ፍልስጤም ልዩ ስሟ ልዳ በተባለ ስፍራ ደምግባቱ ያማረ መልከ መልካም ሊቀ ሰማዕታት ቅዱስ ጊዮርጊስን ወለዱ። ከቅዱስ ጊዮርጊስ በተጨማሪ ማርታና እስያ የሚባሉ 2 ሴት ልጆችንም አፍርተዋል። ሰማዕቱ ቅዱስ ጊዮርጊስ የተወለደባት ልዳ በአዲስ ኪዳን ከኢየሩሳሌም በስተምዕራብ ከኤማውስ ቀጥሎ 15 ኪሎ ሜትር ርቀት ላይ የምትገኝ ቅዱስ ጴጥሮስ ወንጌልን እየዞረ በሚያስተምርበት ዘመን የተባለውን አንካሳ ያዳነባት ሀገር መሆኑ ተጽፏል። ሰማዕቱ ቅዱስ ጊዮርጊስ የ10 ዓመት ልጅ ሳለ አባቱ አረፈ። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ደግ ክርስቲያን መስፍን ሆኖ ተሾመ። የቅዱስ ጊዮርጊስን ታሪክ የሰማው መስፍኑ ከአንድ ሴት ልጅ በቀር ሌላ ልጅ ስላልነበረው ቅዱስ ጊዮርጊስን ወደ ቤቱ ወስዶ እንደ ልጁ አድርጎ በእንክብካቤ ያሳድገው ዘንድ እናቱን ለመናት። እናቱም ፈቃዷ ሆነ። መስፍኑ እያስተማረና የውትድርና ስልጠናም እያሰለጠነ አሳደገው። ቅዱስ ጊዮርጊስ 20 ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርትና ሌሎች ጥበብ የሚሰጡ ትምህርቶችን በመማር ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንንም ተምሯል። በስራው ሁሉ ብርቱ ሰው፣ ጀግና ወታደርም ሆነ። በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም። የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱ የተነሳ ያየው ሁሉ እስኪደነግጥ ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለት ነበር። ጦር ሜዳ ወጥቶ ከጠላቶቹ መሃል ገብቶ እኔ የክርስቶስ ወታደር ጊዮርጊስ መጣሁባችሁ ሲላቸው በፍርሃት ተውጠው ደንግጠውና ተንቀጥቅጠውም ይሸሹ ነበር። ጠላቶቹንም ዘወትር ያጠፋቸውና ይማርካቸው ነበር። ስራ ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ በዚህ ሁኔታ ላይ እያለ ያሳደገው መስፍን የ15 ዓመት ልጁን አጋብቶ ሀብት ንብረቱን ለሱ ለማውረስ አሰበ። ነገር ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ይህን ጋብቻ እንዳይፈጽም ለቅዱስ ጊዮርጊስ አመለከተው። መስፍኑ በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ከመስፍኑ ልፈት በኋላ ቅዱስ ጊዮርጊስ ከሐዘኑ እንደተጽናና ቤሩት ወደምትባል ሀገር ሄደ። በዚህችም ሀገር ትልቅ መኮንን ይኖር ነበር። ሀገሪቱ በኢያሪኮ ዳር የተቆረቆረችና በሮም አንጻር የተሰራ ቅጥር ነበራት። ግንቧም እንደ ሊባኖስ ግንብ፣ በሮቿም በባህር በኩል ነበር። ቅጽሩ ብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቤሩት ሰዎች እግዚአብሔርን የማያውቁ አረመኔ ሲሆኑ ድራጎን የሚባል መንፈሰ ሰይጣን ያደረበት ዘንዶ ያመልኩ ነበር። ድራጎኑ ሲያዩት እጅግ የሚያስፈራና እንደ ንስር 2 ክንፍ፣ እንደ ፍየል ፂም፣ እንደ አንበሳ ደግሞ እግርና ጥፍር፣ እንደ ውሻ ጆሮ፣ እንደ ዘንዶ ያለ ጅረት፣ እንደ አዞ ያለ ጥርስ ነበር። እንግዲህ እነዚህ የቤሩት ሰዎችም ለድራጎኑ ሴቶች ልጆቻቸውን ይገብሩለት ነበር። ከብዙ ዘመን በኋላ የሀገሪቱ ሴት ልጆች ባለቁ ጊዜ የሀገረ ገዢው ሴት ልጅ ስሟ
ስሟ ብሩክታዊት የምትባል ለድራጎን ምግብ ትሆነው ዘንድ ጫካ ውስጥ አኖረው። የተመሰገነው ቅዱስ ጊዮርጊስም ወደ ቤሩት ሀገር በደረሰ ጊዜ በጫካ ውስጥ ሲዘዋወር የሀገረ ገዢውን ልጅ እያለቀሰች ብቻዋን ተቀምጣ አገኛት። ቅዱስ ጊዮርጊስም ከዚህ ምን ትጠብቂያለሽ ሲል ጠየቃት። ለድራጎን እንደተሰጠችና ስለ ድራጎን ግብርም አስረድታ ፈጥኖ ከዚህ አካባቢ እንዲሰወር ነገረችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበትን ድራጎንን እንደማይፈራውና አማልክትን ሁሉ የሚገዛ ሰማይና ምድርን የፈጠረው አምላክ ያለ ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ይህንን ሲነጋገሩ ድራጎኑ ምድሪቱን እያናወጠ መጣና ቅዱስ ጊዮርጊስን ሊበላው ወደደ። ምላሱን አውለብልቦ መርዘኛ ትንፋሹን ሊረጭበትም ፈለገ። ነገር ግን ቅዱስ ጊዮርጊስ የእግዚአብሔርን ኃይል መከታ አድርጎ ሥላሴ ስም በትምህርተ መስቀል ቢያማተብበት የድራጎኑ ጉልበት ራደ፣ ኃይሉም ደከመ። በዚህም ምክንያት የተፋው መርዝ ጠፋ። ከዚህ በኋላ ቅዱስ ጊዮርጊስ ለድራጎኑ ተሰጣ የነበረችውን የንጉሱን ልጅ ፈቶ ድራጎኑን አስሮ እሷ እየጎተተች እርሱ በፈረስ ሆኖ ከተማ በደረሱ ጊዜ የአገሩ ሕዝብ ድራጎኑን ሲያዩ እጅግ በፍርሃትና በድንጋጤ ተዋጡ። ሊያስፈጀን ነው ብለውም ይሸሹ ጀመር። ቅዱስ ጊዮርጊስን አምላካችንን ስለምን አመጣህብን ብለውም ጠየቁ። ይሄ ራሱን እንኳን ማዳን ያልተቻለው እንደምን ለእናንተ አምላክ ሊሆን ይችላል ብሎ መለሰላቸው። እነርሱም አምላካችንን አንተውም አሉት። እርሱም መልሶ ካልተዋችሁትስ እንዲጨርሳችሁ ፈትቼ ወደ እናንተ ሰደዋለሁ በማለት ነገራቸው። ይህስ አይሁን፣ ባይሆን ዘንዶውን ልትገድለው ከቻል አንተ በምታመልከው አምላክ እናምናለን አሉ። ከተማ አውጥቶ ዘንዶውን በጦር ወቅቶ ገደለው። ሕዝቡም ይህን ሁሉ አይተው በእግዚአብሔር ስም አምነው ተጠመቁ። ድራጎኑን ከገደለበት ከተማ 2 አብያተ ክርስቲያናት ሰርተዋል። በዚያን ጊዜ በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱዲያኖስ የተባለ የፋርስ ንጉስ ነበር። እጅግ ብርቱ፣ በነገስታትም ላይ ስልጣን የነበረው ፈጣሪውን ሳይቀር የካደ እንደ ናቡከደነጾርም ልቡ የደነደነ ንጉስ ነበር። ክርስቲያኖችንና አብያተ ክርስቲያናትን በጽኑ ይቃወምም ነበር። ዱዲያኖስ 70 ነገስታትን ሰብስቦ 70 ጣዖታትንም አቁሞ ይሰግድና ያሰግድ ነበር። በዚህን ጊዜ ቅዱስ ጊዮርጊስም ወደ ንጉሱ ዱዲያኖስ ከተማ በመሄድ ከአላውያን ነገስታት ጋር የሰማዕትነት ተጋድሎውን ጀመረ። ሰማዕትነት በቤተ ክርስቲያናችን አዲስ እንግዳ ነገር አይደለም። ዛሬም በእምነታቸው ምክንያት በብዙ ቦታ ሰማዕትነትን እየተቀበሉ ይገኛሉ። ዘመነ ሰማዕታት በቤተ ክርስቲያናችን ታሪክ መሰረት የስደት ዘመን በመባል ይታወቃል። ሰማዕት የሚለው ቃል በሃይማኖታዊ አስተምህሮ ስንመለከተው ስለ እግዚአብሔር፣ ስለ ቅድስት ቤተ ክርስቲያን፣ በአጠቃላይ ስለ ሃይማኖታቸው እውነትን በመመስከራቸው ጀርባቸውን ለግርፋት፣ ሰውነታቸውን ለእሳት፣ አንገታቸውን ለስለት አሳልፈው ለሰጡ፣ በድንጋይ ተወግረው፣ በመንኮራኩር ተፈይተውና በጦር ተወግተው፣ በግዞትና በስደት በዱር በገደል ተንከራተው ላረፉ ቅዱሳን አባቶች እንዲሁም ቅዱሳት እናቶች የሚሰጥ ተጋድሏቸውን የሚገልጽ ቃል ነው። ቅዱስ ኤፍሬም ሶርያዊ ስለ ሰማዕታት መራራ ተጋድሎ በሐሙስ ውዳሴ ማርያም ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ በማለት ገልጿል። ቅዱስ ጊዮርጊስም በወቅቱ ወደ ነበረው ንጉስ ዱዲያኖስ የአባቱን ምስፍና ተቀብዬ ልምጣ ብሎ እጅ መንሻ ይዞ ብላቴኖችን አስከትሎ ቢሄድ ሃይማኖታችሁን ካዱ፣ ለጣዖት ስገዱ ብሎ አዋጅ አውጆ ሕዝቡም ለጣዖት ሲሰግዱ አገኛቸው። እሱም ለአምልኮተ እግዚአብሔር ቀናኢ ነውና በሆነው ነገር በጣሙን አዘነ። ያመጣውን እጅ መንሻ ለነዳያን መጽውቶና ብላቴኖቹን አሰናብቶ ነገስታቱ ከተሰበሰቡበት ቦታ ሄዶ እኔ በኢየሱስ ክርስቶስ ስም የማምን ክርስቲያን ነኝ በማለት ስለ እግዚአብሔር በንጉስ ዱዲያኖስ ፊት መሰከረ። ንጉስ ዱዲያኖስም የቅዱስ ጊዮርጊስን ማንነት ከተረዳ በኋላ በ10 አህጉር ላይ እሾምሃለሁ፣ የማመልከውን አጵሎንን አምልከው አለው። ቅዱስ ጊዮርጊስም እኔ የማመልከው ሰማይና ምድርን የፈጠረውን ሁሉን ማድረግ የሚችለውን የቅዱሳን አምላክ እግዚአብሔርን ነውና ሹመት ሽልማት አልፈልግም፣ ሃይማኖቴንም አልክድም በማለት በሃይማኖቱ እንደማይ
እንደማይደራደር አስረግጦ ነገረው። ንጉሱም ተበሳይቶና ተቆጥቶ በቅዱስ ጊዮርጊስ ላይ መከራ፣ ስቃይና እንግልት አጸናበት። በእንጨት አሰቅሎ ስጋውን በመቃጥን አስተፈተፈው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ እንዲጓዝ አደረገ። ደሙ ፈሰሰ፣ ስጋው ተበጣጠሰ፣ አጥንቱም ደቀቀ። በዚህም ምክንያት መጓዝ ተሳነ። እግዚአብሔር ቅዱሳንን የሚያጸና አምላክ ቅዱስ ጊዮርጊስን መከራውን ተቋቁሞ ተጋድሎውን እንዲቀጥል አደረገ። እንደገና ንጉሥ ዱዲያኖስ በሰባ ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ቅዱስ ጊዮርጊስ ሊሞትም ስላልቻለ ስጋውን በመጋዝ አስጠልጥሎ ጨው ነሰነሰበት። ስጋው ተቆራርጦ ወደቀ። በዝግ ቤት ትተውትም ሄዱ። እግዚአብሔርም በእጁ ዳሶ አስነስቶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ ብሎ በመከራው ጸንቶ የድል አክሊልን እንደሚቀዳጅ ቃል ገባለት። ቅዱስ ጊዮርጊስ ሲነጋ ሄዶ ዱዲያኖስን አንተ ከሃዲ እፈር፣ አምላኬ መድኃኒቴ ኢየሱስ ክርስቶስ አዳነኝ አለው። ዱዲያኖስም በጠንቋዩ አትናሲዮስ አማካሪነት የቅዱስ ጊዮርጊስን አንጀቱን ቆራርጦ የሚጥል መርዝ አስማተ ሰይጣን ደግሞ እንዲያዘጋጅለት ጠየቀው። ይህንንም አዘጋጅተው ለቅዱስ ጊዮርጊስ ቢሰጡት ቅዱስ ጊዮርጊስ ስመ እግዚአብሔርን ጠርቶ በጠጣው ጊዜ እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኘ። በዚህም ምክንያት ይህንን መርዝ ያዘጋጀው ጠንቋይ አምኖ ተጠምቆ ራሱ ጠንቋዩ ሰማዕትነትን ተቀብሎ አርፏል። ቅዱስ ጊዮርጊስን መርዙ አልገድለው ቢል በመንኮራኩር አስፈጭቶ በጥልቅ ጉድጓድ ጥሎት ድንጋይ አትሞበት ተመለሰ። ጌታ የተፈጨ ስጋውን በእጁ ዳሶ መንፈሱን መልሶ አስነስቶታል። ተነስቶ አሕዛብን እያስተማረ ከአረመኔው ንጉሥ ዘንድ ቀርቦ አምላኬ ከሞት አነሳኝ አለው። ንጉሡም እንደገና ተበሳይቶ በብረት አልጋ አስጨንክሮ ከበታቹ እሳት አንድዶበታል። እሳቱ ደሙ ቢነጥብበት ጠፍቷል። ቅዱስ ጊዮርጊስን ለመግደል ብዙ መከራዎችን ያጸናበት ንጉሱ እየሆነ ባለው ነገር ግራ ተጋባ። በመጨረሻ በመንኮራኩር ፈይታችሁ ከተራራ ላይ ወስዳችሁ ንዙት አላቸው። እንደታዘዙትም አደረጉ። ነገር ግን ስጋው ያረፈበት ሳር፣ ቅጠሉ፣ ድንጋይና እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነው እግዚአብሔርም ቃሉ ሕያው ነውና ሶስተኛ ከሞት አንስቶት መከራና ስቃይ ያጸኑ ጭፍሮችም የቅዱስ ጊዮርጊስን መነሳት አይተው ደንግጠውና ፈርተው ከእግሩ ስር ወደቁ። በዚህም ምክንያት ብዙዎች አምነው ተጠመቁ። ቅዱስ ጊዮርጊስም ለጣዖቱ አጵሎን እንዲሰግድ ብሎ ወደ እልፍኙ ቢያስገባው ንግስቲቱን እለእስክንድርያን አስተምሮ አሳመነ። አስቡት እንግዲህ ክርስቲያኖች በንጉሱ ቤት ገብቶ የንጉሱን ሚስት ንግስቲቱን እስከ ማሳመን የደረሰ ሰማዕትነት። አጵሎንን በአደባባይ አዋርዶ አምላክ እንዳልሆነ ተናግሮ ምድር እንድትውጠውም አድርጓል። ንግስቲቱ የጊዮርጊስን ኃያልነት የእግዚአብሔርን አምላክነት በአደባባይ መስክራ በሰማዕትነት አርፋለች። በዚህም የተነሳ ትምህርቱን ሰምተው ተአምሩን አይተው ብዙዎች አምነው ተጠምቀዋል። ሰማዕትነትንም ተቀብሏል። ቅዱስ ጊዮርጊስም አላውያን ነገስታት ወደ እግዚአብሔር እንዳልተመለሱ ስለተገነዘበ ወደ እግዚአብሔር አመልክቶ በእሳት እንዲጠፉ አድርጓቸዋል። ከዚህ ሁሉ መከራ በኋላ እግዚአብሔር አምላክ ለቅዱስ ጊዮርጊስ መታሰቢያን ያደረገ በስምህ ቤተክርስቲያንን ያነጸ በመከራ ሆኖ በስም የተማጸነ ሁሉ በስጋ ረድኤትን በነፍሱ ምሕረትን የሚያገኝ ይሆናል ብሎ ቃል ገባለት። ከማህበረ ሰማዕት መካከልም የሚመስል የሚስተካከል የለም አለው። ቅዱስ ጊዮርጊስም ስለ ቤተ ክርስቲያን ፍቅር ሲል በሰይፍ ተቀልቶ በመንኮራኩር ተፈይቶ ወደ እቶን እሳት ተጥሎ ለአእምሮ በሚከብድ መልኩ ብዙ መከራን ተቀብሎ በ27 ዓመቱ ሚያዝያ 23 ቀን ሰማዕትነትን ተቀብሏል። በቤተ ክርስቲያናችን አስተምህሮ ደግሞ ጥር 18 ቀን የሊቀ ሰማዕታት የፋርሱ ፀሐይ የቤሩቱ ኮከብና የልዳው ሰማዕት የኢትዮጵያው ገበዝ የቅዱስ ጊዮርጊስ የዝርወተ አጽሙ መታሰቢያ በዓል ይደረጋል። ይህች ዕለት ለሰማዕቱ ዝርወተ አጽሙ ትባላለች። ዝርወተ አጽም ማለት በቁሙ አጥንቱ የተበተነበት እንደማለት። ከላይ
ታሪኩን ለመግለጽ እንደሞከርነው ቅዱስ ጊዮርጊስን ለዘመናት በብዙ ስቃያት ሲያስጨንቁት ኖረው በጽናት አሸነፋቸው። 70 ነገስታትን ከነሰራዊታቸው ከማሳፈሩ ባሻገርም በርካታ አሕዛብን ማርኮ ለሰማዕትነት አብቅቷል። እግዚአብሔርም ሰማዕታትን በደም ቅዱሳንን በተጋድሎ ያጸና አምላክ ስለ 7 ዓመት ተጋድሎ ቅዱስ ጊዮርጊስ 7 የክብር አክሊላት አቀዳጅቶታል። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል እንዳለው ቅዱስ ያዕቆብ። ቅዱስ ዮሐንስም በራእዩ ልትቀበለው ያለህን መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ እንዲል ቅዱስ ጊዮርጊስ የሕይወት አክሊልን ከብዙ መከራና ፈተና በኋላ ተቀዳጅቷል። በአጠቃላይ እኛም ክርስቲያኖች ቅዱሳን ወዳጆች የሰማዕታት ልጆች ነንና በሃይማኖታችን ጸንተን በእምነታችን ምክንያት የሚመጣብንን ማንኛውንም መከራና ፈተና ተቋቁመን እስከ መጨረሻው በሃይማኖት በምግባር በትሩፋትና በንስሐ እየተመላለስን መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ብሎ በመስቀል ላይ የቆረሰውን ቅዱስ ሥጋና ያፈሰሰውን ክቡር ደም ተቀብለን የስሙ ቀዳሽ የክብሩ ወራሽ እንሆን ዘንድ አምላከ ቅዱስ ጊዮርጊስ በረድኤቱ እንዲጎበኘን እንለምነው እንማጸኑ። የቅዱሳንን የሰማዕታትን የነቢያትን የሐዋርያትን በዓልና ዝክር ስንዘክር ተጋድሏቸውን እያሰብን መትጋትም ይኖርብናል። ከሊቀ ሰማዕቱ ከቅዱስ ጊዮርጊስ ረድኤት በረከት ያካፍለን፣ አማላጅነቱ አይለየን። አሜን።